በጣም ያሳዝናል። በሳውዲ አረቢያና በሳውዝ አፍሪካ የሚገኙ ኢትዮጵያውያን ወገኖቻችን በአሁኑ ሰዓት በከባድ ችግር ውስጥ ይገኛሉ። በእነዚህ ዙሪያ አዳዲስ ዜናዎች ይዤ መጥቻለሁ። እስከ መጨረሻ አብራችን ቆዩ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ተባበሩን። በሳውዲ አረቢያ የሚገኙ 200 ኢትዮጵያውያን ሞት ፍርድ የተፈረደባቸው ሲሆን በአሁን ሰዓት በጣም በርከት ያሉ ሰዎች በተለያዩ ቋንቋዎች ድምጽ እየሆኑ ወይም ደግሞ ቪዲዮ እየሰሩ ይገኛሉ። ስለዚህ እናንተም እባካችሁ ይህንን ቪዲዮ ላይክ በማድረግ ሼር በማድረግ እነዚህ ወገኖቻችን ድምጽ እንድንሆናቸው ዘንድ ተስፋ አደርጋለሁ። ምክንያቱም እነዚህ ወገኖቻችን ሁላችን እንደምናውቀው ከኢትዮጵያ ወይም ደግሞ ከኢትዮጵያ ወደ ሳውዲ አረቢያ ለመድረስ በጣም በርካታ ችግሮች አልፎ የገቡ ሲሆን ከኢትዮጵያ ወደ ሳውዲ አረቢያ ለመድረስ ሁላችን እንደምናውቀው ብዙ በረሃ፣ ብዙ ሰሃራ፣ ብዙ ባህር፣ ብዙ ሸፍቶች ከነዚህ ሁሉ አልፎ ሳውዲ አረቢያ የገቡ ሲሆን እነዚህ ወገኖቻችን በአሁን ሰዓት ደግሞ አባትና እናት ኢትዮጵያ ውስጥ ሆኖ ልጅ እያሉ ያለቀሱ አስቡት እስኪ ልጃቸው ከኢትዮጵያ ወደ ሳውዲ አረቢያ ለመድረስ ልጃቸው በየመን በረሃ ተይዞ በሽፍቶች ተይዞ እባካችሁ ገንዘብ ላኩልኝ ሲል አባትና እናት የነበራቸውን ቤት ሽጦ ገንዘብ ሲልኩ ራሳቸው ወደ ቤት ክራይ ሲወጡ የነበራቸውን ሀብል ወይም ደግሞ የነበራቸውን በአንገታቸው የነበረ ወርቅ ሽጦ እናት አስቡትና ይህንን ሁሉ መከራ አልፎ ሳውዲ አረቢያ ገብቶ አሁን ደግሞ ሞት ፍርድ ሲፈረድባቸው ወይም ደግሞ ትገደላላችሁ ሲባሉ አስቡት ያለ ኢማጂን በጣም ከባድ ነውና እባካችሁ በቃ ማለት እኔ በሚችለው በፌስቡክ እና በቲክቶክ በጣም በርካታ ቪዲዮ ሰርቻለሁ። ግን በቃ ማለት በዩቲዩብ እስኪ በዩቲዩብ ደግሞ ምናልባት መፍትሄ ቢመጣ ብዬ ነው። በሳውዝ አፍሪካ የሚገኙ ኢትዮጵያውያን ወገኖቻችን አሁን ራሱ በጣም በከባድ ችግር ውስጥ ይገኛሉ። ከትናንትና ወዲያ ራሱ 4 ኢትዮጵያውያን በጥይት መገደላቸውን አውቄያለሁ። ትናንትና ራሱ ወደ 10,000 የሚሆኑ የሳውዝ አፍሪካ ዜጎች ማለት ነው በአደባባዩ ማለትም በአስፋልቱ ያገኙትን ስደተኛ መግደል፣ ያገኙትን ስደተኛ መደብደብ፣ ያገኙትን ድርጊት እየከፈቱ ወይም ደግሞ እየሰበሩ እየገቡ ንብረታቸው እየዘረፉ በቃ በጣም በከባድ ስቃይ ናቸው ያሉና አሁን እኛ የምናደርገው ነገር ቢኖር በቃ ድምጽ መሆን በሳውዲ አረቢያ የሚገኙ ወንድሞቻችን እህቶቻችንና ወንድሞቻችን በሳውዝ አፍሪካ የሚገኙ ወገኖቻችን በቃ አሁን የምንችለው ያህል ቪዲዮ መስራት የምንችል ሰዎች ቪዲዮ መስራት የማንችል ወይም ደግሞ የማይመችን ሰዎች ደግሞ ላይክ በማድረግ ሼር በማድረግ በቃ ይህ ነው ራሱ ማለት ከተባበርን መፍትሄ ይመጣል ብዬ አስባለሁኝና ወዳቻለሁ።